ሰላም እንዴት ናችሁ? ለክሊኒክን ሰፖርት ማድረግ የሚችል አን ኢአርፒ ሲስተም ለአንተ ሰርተናል ማለት ነው። ሲስተሙ ምን እንደሚመስልና እንዴት እንደሚሰራና ለአንተ ደግሞ እንዴት ጠቃሚ እንደሆነ በዚህ ቪዲዮ አሳያችኋለሁ ማለት ነው። ቤር ዊዝ ሚ። ክሊኒክ ማኔጅመንት ሲስተማችን ምንድን ነው የሚሰራው? ክሊኒኮችን ያግዛል። ምን ላይ ከወረቀት ከመጠቀም ወደ ምንድን ነው የሚያግዘው? ወደ በዲጂታል በሆነ መንገድ ወይም ደግሞ በኮምፒውተር እና ወይም ደግሞ በሞባይል በመጠቀም ኢንታር ክሊኒክን ማኔጅ ማድረግ እንዲችሉ ያደርጋል ማለት ነው። ከዛ ደግሞ አንድ ሰው ሲመጣ ወይም ደግሞ አንድ ፔሸንት የእሱን ሜቢ አኒማል ይዞ ከመጣ በኋላ ያንን ፔሸንቱ ምንድነው ሬጅስተር እናደርጋለን ማለት ነው። ይህ ስናደርገው ምንድነው የእሱን ላቦራቶሪ ትሪትመንት፣ ዲያግኖሲስ እና ሌሎችም ፔመንትም ሁሉም ነገር ስለሱ ሪኮርድ እናደርጋለን። በኋላ ላይ ደግሞ ስለሱ ያንን ነገር ኢንፎርሜሽን ከፈለግን ዳይሬክትሊ ሰርች አድርገን ያንን ኢንፎርሜሽን ማግኘት እንችላለን ማለት ነው። ይሄ ደግሞ ምንድነው ጠቃሚነቱ? ያንን ሂስትሪውን ሰርች ማድረግ ያስፈልጋል ወይም ሰርች ማድረግ በጣም ቀላል ነው የሚያደርገው። ማለትም ፎር ኤግዛምፕል ከዚህ አንድ ወር በፊት አንድ ሰው ስለሱ ፔሸንቱ አንድ ነገር ከጻፈ ያን ነገር ማስታወስ ሊከብዳቸው ይችላል እና ይሄ ነገር ደግሞ እንድታስታውሱ የሚያግዛቸው ምንድን ነው ሲስተሙ ነው ማለት ነው። ሲስተሙ ላይ ሁሉም ኢንፎርሜሽን ይቀመጣል። ከዛ ደግሞ ከ5 ዓመት በኋላ ያን ኢንፎርሜሽን አክሰስ ማድረግ ትችላላችሁ። እናም ደግሞ ዲቴል በሆነ መንገድ እና ፕሪንት አድርጋችሁ ለዛ ሰው መላክ ትችላላችሁ ወይም ደግሞ መስጠት ትችላላችሁ። ወይም ደግሞ ለዛ ሰው ምንድነው ኢንፎርሜሽኑን በአንድ ቦታ ነው የሚቀመጠው። ኢንተር ሂስትሪ ከዚህ በፊት ሜዲካል ሂስትሪ ምን ነበር ከኔ ጋር የሚለውን ነገር ሪፖርት አድርጋላችሁ ወይም ደግሞ ሌላ ቦታም ቢሆን ማለት ነው። እና ይህን ነገር በአንድ ጊዜ ስለ ክሊኒኩ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ሌላ ደግሞ ምንድነው ኢንቨንተሪ እና ሰፕላይስ የሚባል ነገር አለ። ምንድነው ፎር ኤግዛምፕል ሜዲሲን ካላችሁ እነዛ ሜዲሲኖችን የትኛው ሜዲሲን ነው እያለቀ ያለው፣ የትኛው ሜዲሲን ነው በደንብ እየተሸጠ ያለው፣ የትኛው ሜዲሲን ነው እናም ደግሞ ስቶኩ ወይም ደግሞ በጣም ተሸጦ ስቶክ ሎ የሆነ ወይም ደግሞ መግዛት ግዴታ የሚሆንብን አዲሽናል ማለት ነው ተጨማሪ ነገር እና ደግሞ ከማን ነው ሰፕላዩን የምናገኘው ከማን ነው የምንገዛው ስለሱ ኢንፎርሜሽን ይሰፋለን፣ ፎን ነምበሩን ይሰፋለን ሜዲሲኑን በሚንገዛበት ጊዜ ማለት ነው። ከዛ ደግሞ በኋላም ከዛ ሰው መግዛት የሚፈልግ ከሆነ የሱ ኢንፎርሜሽን ይዛራ ይችላል በቀላሉ መግዛት እንችላለን ማለት ነው። እና ደግሞ ያንን ሜዲሲን ወይም ደግሞ ያንን ፎር ኤግዛምፕል አክሰሰሪ ሌሎች ኢኩዊፕመንት ሊሆን ይችላል፣ ሜዲሲን ሊሆን ይችላል። አሁን ያለንን ሜዲሲን እንደ ፋርማሲ ነገር እናቆጣጠራለን ማለት ነው። ገብቶሃል? ስለዚህ ፎር ኤግዛምፕል አንድ ሜዲሲን ከገዛ ያንን ሜዲሲን ከጻፍኩ ማለት ነው ከዛ በኋላ ሲሸጥ ደግሞ ይቀንስልኛል ማለት ነው። ፎር ኤግዛምፕል 100 ከነበረኝ መጀመሪያ ላይ ሜዲሲኑ ኳንቲቲው ማለት ነው አንድ ከሸጥ 99 ይቀንሳል ማለት ነገር እስከዛ እንደዛ ይላል ማለት ነው። እና ደግሞ ስቶክ ውስጥ ያለው ቫልዩ ምን ያህል ነው፣ በስንት ነው ገዛሁት፣ በስንት ነው የሸጥኩት እና ትርፌ ወይም ደግሞ የተረፍኩት ነገር ምንድነው የሚለውን ሪፖርትም ያሳያቸዋል ማለት ነው። ሌላ ደግሞ ምንድነው አንድ ሰዎች ሲከፍሉ ማለት ነው ፔመንቱን ሲከፍሉ ማን ነው የከፈለው ማን ነው ያልከፈለው፣ ስንት ነው የከፈለው ስንት ነው ያልከፈለው እና ደግሞ ስንት ነው የሚቀረው፣ ያልከፈሉ ሰዎች እስካሁን እነማን ናቸው እና ደግሞ ይሄ ምንድነው ቫክሲኔሽን መች ነው የሚሆነው የሚለውን ነገር ይሄን ነገር ዳይሬክትሊ ትራክ ያደርግላቸዋል ማለት ነው። ፎር ኤግዛምፕል አሁን ብዙ ጊዜ አንድ ሰው ከፈለ በቃ ከፍሏል ባልከፈለ ምናምን ብላችሁ ጥያቄ ይሆንባቸው ወይም ደግሞ ቀጣይ ሳምንት ይከፍላሉ ብሎ ማለት ነው። በተለይ ብዙ ሰዎች ማነጅ የምትጠጉ ከሆነ ማለት ነው ይሄ ነገር እንዲቀስል ወይም ደግሞ ቀላል እንዲያደርግላቸው የምትፈልጉ ከሆነ ይሄ ያስፈልጋል ማለት ነው። ሌላ ደግሞ ምንድነው ሪፖርት ማለት ነው። ሪፖርት ስላቸው ምንድነው ፎር ኤግዛምፕል ስለያ ሰው ወይም ደግሞ ስለያ ፔሸንት ሬጂስተር ያደረግነውን ኢንፎርሜሽን ሙሉ ኢንፎርሜሽን በአንድ ጊዜ ማግኘት እንችላለን። ሌላ ደግሞ ያወጣንበት ፎር ኤግዛምፕል ለምንከፍሉ ነገር ለሲስተም ከከፈልከው ሬጂስተር ታደርጋለህ። እና ደግሞ ለሁሉም ነገር ፎር ኤግዛምፕል ሬንት ካለ ያንን ነገር ኤክስፔንስ ማለት ነው። ኤክስፔንስ ማለት ወጪ ማለት ነው። ወጪውን ተሰፋለ ማለት ነው። ከዛ ፔመንት የሚገባ እና የሚወጣ የወጣ ያለውና የገባ ያለው እየተስማማ ነው የሚል ሪፖርት ያሳያል ማለት ነው። ይሄ ጀነራል አይዲያ ሪፖርት ነው። ሪፖርት ስለ ምንድነው ኢንፎርሜሽናችን ወይም ደግሞ የሰራው ነገር ጀነራል አይዲያው ምንድነው የሚመስለው፣ ምን ያህል ነው በዚህ ወር ገንዘብ የሰራ ነው፣ ምን ያህል ነው ዩሉ ሲያደርግ ነው፣ የትኛው ፕሮዳክት ነው በደንብ እየተሸጠልን ያለ ነው እና ደግሞ ክሊየንታችን
በምንድነው እየመጡ ያሉት ምናምን ነገር የሚለው ነገር ሪፖርት ያሳያል ማለት ነው። ዳት ሚንስ ቀጣይ ወር ይሄንን አናላይዝ የበፊት ወር ላይ አናላይዝ አድርገን ቀጣይ ወር በዛ መንገድ እንቀጥላለን ማለት ነው። እና ይሄ ላይ ኤቭሪቲንግ ላይ በቀላሉ ማግኘት ያደርግልሃል። እናም ደግሞ ምንድነው ሪማይንደር የሚባል አለ። ሪማይንደር ፎር ኤግዛምፕል ከአንድ ሳምንት በኋላ አንድ ሰው ናና ወደ ቤቴ ናና እንደዚህ ነገር ስላለ ከዛ ደግሞ አንተ እዛ ስታስታም ትረሳለህ። ስለዚህ ምን ያስፈልጋል? አንተን የሚያስታውስ ነገር ያስፈልጋል ማለት ነው። ይሄ ምንድነው ፎሎ አፕ ቪዚት ነው ወይም ደግሞ ፎሎ አፕ ቪዚት ወይም ደግሞ ላይክ ሪማይንደር ነው ማለት ነው። ሶ ይሄ ፎሎ አፕ ብቻ ሳይሆን ሜዲሲን በዚህ ቀን ይሰጣል ምናምን ነገር የሚለው ነገር ኢንፎርሜሽን ተረካታለህ። ከዛ ሲስተሙ ደግሞ ኦኬ ይሄን ነገር አልሸጥክም ነበር ወይም ደግሞ ይሄንን ነገር አላደረክም ነበር በዚህ ዛሬ ስላነበረ አፖይንትመንት ዛሬ ነበር የሚል ነገር ማለት ነው። እና ደግሞ አፖይንትመንት ፎር ኤግዛምፕል ነገ ይመጣሉ ካሉ 3 ሰዓት ላይ ከዛ 3 ሰዓት ላይ ነገ አንድ ሰው ይመጣል ብለህ ትጽፋለህ ማለት ነው ኮምፒውተሩ ላይ ወይም ደግሞ ስልኩ ላይ ማለት ነው። ከዛ ደግሞ ያንን ኢንፎርሜሽን ደግሞ በቀላሉ ታገኛለህ። ማለትም ፎር ኤግዛምፕል ነገ ይመጣሉ 3 ሰዓት ላይ ካለ ሌላ ሰውም ደውሎ ነገ ይመጣሉ 3 ሰዓት ላይ ካለ ሲስተሙ ቼክ ታደርጋለህ። ሲስተሙ ላይ 3 ሰዓት ላይ የሚመጣ ሰው አለ ማለት ነው። ስለዚህ 3 ሰዓት ላይ አይቻልም 3 ተኩል ምናምን ትላለህ ማለት ነው። እና ሶ አፖይንትመንቱን በቀላሉ ቡክ ማለት ትችላላችሁ ማለት ነው። ሶ አወር ጎል ኢዝ ሲምፕል የኛ ጎል ቀላል ነው። ሶ ያንተን ክሊኒክ ዳይሬክትሊ በቀላሉ ማኔጅ ማድረግ እንድትችል ይሄንን ሲስተም እንድትጠቀም ነው የምፈልገው ማለት ነው። ሶ ይሄ ሲስተም ሁሉም ነገር ማኔጅ ያደርግልሃል። ኤቭሪቲንግ እኔም ያልነገርኩት ብዙ ነገሮች አሉ እና ደግሞ ላይክ ፔመንቱም በጣም ቀላል ነው ማለት ነው። ሶ ላይክ ዳይሬክትሊ አናግሩኝና ሊንኩን እልክላችኋለሁ ማለት ነው የምትፈልጉ ከሆነ ወይም ደግሞ ሊንክ ታች ላይ አለ አይ ሚን ላይክ ኢን ዘ ዲስክሪፕሽን ቦክስ አለ ወይም ደግሞ ፈርስት ኮሜንት ላይ አለ። ሶ እዛ ክሊክ አድርጋችሁ ሲስተሙን ዳውንሎድ ማድረግ ትችላላችሁ። ሶ ስልክ ላይ ኢንስታል ማድረግ ትችላላችሁ፣ ኮምፒውተር ላይ ኢንስታል ማድረግ ትችላላችሁ። ሶ በሁለቱም ትችላላችሁ። ከዛ በኋላ መጠቀም ነው ማለት ነው። ሶ ግን ጥያቄው እንዴት ነው የሚጠቀሙ ሲስተሙ ላይ ኮምፒውተር አድርገኛ የምትሉ ከሆነ የ30 ደቂቃ ቪዲዮ ክሬት አድርጋለሁ። ሶ ያንን ቪዲዮም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዲስክሪፕሽን የምትላለች እዛ ላይ ክሊክ አድርጋችሁ ቼክ ማድረግ ትችላላችሁ። ከዛ ደግሞ ጥያቄ ካላችሁ ነገር ይሄ ፎን ነምበር ያለ እዚህ ላይ የምታዩት በዚህ ፎን ነምበር ለኔ ደውላችሁ እኔ መናገር ትችላላችሁ። ሶ ወይ ካስፈላጊ ከሆነ በዛ ቪዲዮ እንዴት ኢንስታል እንደምታደርጉ አሳያችኋለሁ። ወይም ደግሞ ከባድ ከሆነ ወደ ኦፊሳችሁ መጥቼ ኢንስታል አድርጌ አሳያችኋለሁ ማለት ነው። ሶ love you guys. If you have any question, ask me. If not, promote me. Subscribe.